ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ ደግሞ በተለየ ቪዲዮ መጥተናል። ዋናው ምንድነው ስለ ኔትወርክ ኬብል እናወራለን ማለት ነው። ኔትወርክ ኬብል ለመስራት ምን ያስፈልገናል? እንደምታዩት እዚህ ጋር የኔትወርክ ኬብል ካት 6 የሚባለው የኬብል አይነት እጄ ላይ አለ። ይህንን ኬብል ለብዙ አገልግሎት እንዲውል ኮምፒውተር ከኮምፒውተር ከስዊች ከተለያዩ ዲቫይሶች ጋር ወይም ሲሲቲቪ ካሜራ ላይ ለማገናኘት እንዴት ኬብል መስራት እንችላለን የሚለውን እናያለን። በመጀመሪያ ግን ለምሳሌ ኬብል ቴስተር ያስፈልገናል። የሰራነው ኬብል በትክክል ሰርቷል አልሰራም የሚል ሪዛልቱን የምናይበት ነገር ኬብል ቴስተር ተብሎ ይጠራል። ሌላው ምንድነው ክሪምፐር ያስፈልገናል ማለት ነው። ክሪምፐር ያስፈልገናል። ኬብላችንን ክሪምፕ የምናደርግበት ዲቫይስ ክሪምፐር ያስፈልገናል ማለት ነው። ሌላኛው ደግሞ ምንድነው RJ45 ብለን የምንጠራት ሶኬት ታስፈልገናለች ወይም ኮኔክተር ብለን የምንጠራት RJ45 ያስፈልገናል ማለት ነው። RJ45 ያስፈልገናል። ይሄ ዲቫይስ አለን። ወደ ኬብል አሰራሩ መሄድ እንችላለን ማለት ነው። ኬብላችንን በመጀመሪያ ምን ማድረግ ይጠበቅብናል? እንልጠዋለን ማለት ነው። ከላይ ያለችውን ጃኬት እናነሳታለን። የውስጠኛዎቹ ኬብሎች እንድናገኛቸው ማለት ነው። ከዛ እዚህ ጋር መጣና ቀለል አድርጌ በመጫን አሽከረክረዋለሁ ማለት ነው። ከዛ ካሽከረከርኩት በኋላ እችኛ በዚህ አይነት መልኩ አላቅቀዋለሁ ማለት ነው። ምናልባት የማይለቅ ነገር ካለ ደግሞ ድጋሚ መጥቼ በዚህ አይነት መልኩ ካወጣሁኝ በኋላ ውስጠኛው ፓርት ስለማትጠቅመን የውስጠኛዋን ፓርት እናስወግዳታለን ማለት ነው። እቺ ፓርት ለኛ አገልግሎት ስለማትሰጥ ማለት ነው። እሺ ክሪምፐራችንን ተጠቅመን እንቆርጣለን። የኬብላችንን ኦርደር ማስያዝ እንቀጥላለን ማለት ነው። እንደምታዩት ኬብላችን ቀጥ ማለት ስላለበት እንፈታዋለን። 8 ኬብሎች ነው በካት 6 በምንለው ኬብል ውስጥ የምናገኘው ዩቲፒ ኬብል ነው። አንሼልድ ቲውስተር ብለን የምንጠራው የኬብል አይነት ሲሆን ለኔትወርክ ዝርጋታ ለተለያዩ ኔትወርኮች እንጠቀምበታለን ማለት ነው። ልክ እንዲህ ካረግን በኋላ ቀጣዩ ስራችን ምንድነው? ቀጥ ማድረግ። እነዚህ ነገሮች ቀጥ ማለት ስላለባቸው እሺ እንደምታዩት እንዲቀጥ ካረግነው ሁሉንም ቀጥ ካረግን በኋላ ኦርደር እናስይዛለን። ከላይ እንደምታዩት በኢሜጁ ላይ የሚታያችሁ በሱ መሰረት ኦርደር እንሰራለን ማለት ነው። ከምንድነው የምንጀምረው? ከዋይት ኦሬንጅ እንጀምራለን ማለት ነው። ዋይት ኦሬንጃችንን እንደረድራለን። ከዛ ኦሬንጅ ይቀጥላል። በመቀጠል ደግሞ ዋይት ግሪን ይመጣል ማለት ነው። ዋይት ግሪናችንን እናመጣለን 3 ያለ። ከዛ እዚህ ጋር ብሉ አለ 4 ያለ ይመጣል ማለት ነው። ከዛ ዋይት ብሉአችንን እዚህ ጋር እናመጣለን 5 ያለ ዋይት ብሉ። ሰማያዊ በነጭ እናስከትላለን ማለት ነው። ምናልባት ቀለል በሚለው ኦፕሽን ሂዱና መራቅ የለበትም ከአንዱ ኬብል። ከዛ ግሪን 6ኛ ላይ እንደረድራለን። ከዛ ዋይት ብራውን ከዛ ብራውን እንዲህ ኦርደር ከሰራን በኋላ መዘበራረቅ እንዳይኖር በቻልነው አቅም ቀጥ እናደርገውና እናጠቃቃለን ማለት ነው። እንደምታዩት ያውና ይህ ኬብል ምን መሆን አለበት? አሁን መቆረጥ አለበት። ጫፉ በጣም ከበዛም ስለሚያስቸግረን እንቆርጠውና በዚህ አይነት መልኩ እንይዘዋለን ማለት ነው። ከዛ አሁን RJ45ችንን በማምጣት በዚህ እኔ በያዝኩት መልኩ እችን ከስር በማድረግ እችኛዋን ፓርት ከስር በማድረግ ክሊፐሯን ከስር ካረግን በኋላ እናስገባለን ማለት ነው ወደ ውስጥ። እያንዳንዷን የምንለቃት ውስጥ ፒኑን ሲያገኝልን ነው እና ከዛ ገፋ በማድረግ እንደምታዩት በዚህ አይነት መልኩ መያዝ። አሁን ይሄ ስራችን አላለቀም። ስራው የሚያልቀው ምን ሲሆን ነው? ክሪምፕ አድርገነው ክሪምፐራችን ውስጥ ሲገባ ነው ማለት ነው። በዚህ ሰዓት ከዛ ክሪምፐራችን በሁለቱም በኩል ስሎት ስላለው ድንገት እንዳይሸውደን ወይም ደግሞ
RG45ችንን እንዳያበላሽ የሚገባው በዚህኛው በኩል ነው። በዚህኛው ሳይሆን በዚህኛው በኩል እናስገባዋለን ማለት ነው። RG45ን እናመጣና እንደምታዩት በዚህ በኩል በዚህ አይነት መልኩ ወደ ውስጥ እናስገባለን። በዚህኛው ደግሞ እንጫነዋለን ማለት ነው። ከጨረስን በኋላ እሺ እንደምታዩት በሁለቱም በኩል በተመሳሳይ አሁን በሰራነው መልኩ እንዲህ ከሰራን በኋላ አሁን እዚህ ጋር ምን ያስፈልገናል ማለት ነው። ኬብሉ እንዲህ አይተነው መድረስ አለመድረሱን መለየት እንችላለን። ግን ትክክለኛ ስራ ነው ብለን የምናስበው ምንድነው፣ አንዴ ከዚህ ጋር ኬብሉ መድረስ አለበት። እንዲህ ወጣ ማለት አይጠበቅበትም ማለት ነው። እንዲህ ስሙዝ መሆን አለበት። ከዛ ኬብል ቴስተራችንን አምጥተን ሁለቱን ጫፎች እንሰካዋለን ማለት ነው። አንደኛው በዚህኛው በኩል፣ ሁለተኛው ደግሞ በዚህ በኩል ከሰካን በኋላ ቴስተራችን ከ1 እስከ 8 በስርዓት መብራት አለበት ማለት ነው። እኩል ሲበራ የሰራነው ስራ በአግባቡ ስትሬት ስሩ ኬብል ተሰርቷል ብለን መናገር እንችላለን ማለት ነው። እንግዲህ ይህ ቪዲዮ ለሚጠቅማቸው ሰዎች ሼር በማድረግ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ነው። የዛሬ ቪዲዮ ይህንን ይመስላል። አመሰግናለሁ።